ሳውዲ አረቢያ ውስጥ በስደት የሚገኙ ኢትዮጵያውያን የሚያሰሙት የድረሱልን ጥሪ ዛሬም እንደቀጠለ ነው። ለደህንነታቸው ከሚሰጉት በተጨማሪ እስር ቤት የሚገኙና በህመም የሚሰቃዩ ወደ ሀገር ቤት ለመመለስ ቢመኙም መውጫ ማግኘት አለመቻላቸውን ይናገራሉ። ሸዋዬ ለገሰም ጥቂቱን አነጋግራ የሚከተለውን ዘገባ አጠናቅራለች። ሳውዲ አረቢያ የመኖሪያና የስራ ህግን የጣሱ ያለቻቸውን ከ16,000 በላይ ስደተኞችን ማሰሯን የሀገሪቱ የመገናኛ ብዙሃን ከቀናት በፊት ይፋ አድርጓል። በአንድ ሳምንት ውስጥ እስራቱ የተከናወነው በተለያዩ የሀገሪቱ ግዛት በተካሄደ የተጠናከረ አሰሳ መሆኑንም አመልክቷል። ከዚህ መሀልም በርካቶቹ ኢትዮጵያውያን ናቸው። ሪያድ የምትገኘው ኢትዮጵያዊት ረዥም ዓመታት ሳውዲ አረቢያ በኖሩት ላይ ሳይቀር ወከባና እስራቱ ከጀመረ መቆየቱን ትናገራለች። አፈሳውማ ከ3 ወር ከ4 ወር ይበልጣል። ስንት አመት ለፍተንኛ እንግዲህ ከ9 እኔ እንኳን ባጭሩ 9 አመት ይሆነኛልና ያ ሁሉ መቼም እዚህ አንድ ሀገር ስኖሪ ብዙ ነገር ይኖርሻል። ለኛ አንድ ጠቂ ልብሳችን እንኳን ትልቅ ነገር ናትና ያንን እንኳን ለመያዝ አይታገሱሽም። ከያዙሽ በኋላ ደግሞ ዱርዬዎች ይገቡና እኛን ቤታችን ምናምን አመዘቃቅለው የሚፈልጉትን ወስደው እንደዛ ላይ ነው። በዚህ መሃል የታመመች ሌላ ኢትዮጵያዊት ወደ ሀገር ለመመለስ አለመቻሉን በመጥቀስም መፍትሄ የሚሰጣት አካል ካለ ትጣራለች። አንዲት የታመመች 6 ወር በላይ ይሆናታል። ኤምባሲ ጋር በአሁኑ ሰዓት መምተኛ ያስተናግዳሉ በሚለው ሄደች። ማንም ዞር ብሎ የሚያያት የለም። እንደዛ ሰውነቷ ምን ብሎ ተገድፋ ሄዳ እሷን እንኳን ያስተናግዱ አልቻለም። እንኳን ጤነኛ ሰው እንደውልሻለን ብለው ላኳት። ግን እንደውልሻለን ያሏት ራሱ የሆነ በጉቦ የሚሰራልሽ ሰው እያለ እናገናኝሻለን እንደውልሻለን ሲሏት ያው መጣች። ኢትዮጵያውያን ኢላማ ሆነዋል የሚለው ሌላው እማኝ እስር ቤት የሚገኙ እየገፉት ያለውን የስቃይ ህይወት ያስረዳል። ከ1 ወር ህጻን ልጅ እስከ 49 አዛውንት 55 አዛውንት ጥርግ አድርገው ነው የሚያስገቡን። ማለት ኢትዮጵያ ብቻ በመሆናችን እስር ቤት አንድ ክላስ ላይ 50-30 ሰው አጉረዋቸዋል። ታማሚዎች አሉ። እነዛን ህክምና እንኳን አያደርሷቸውም። ሰው ፍጡር ላይ የማይደረግ ስራ ነው እየተሰራብን ያለው። ምግብ የለም። አንድ ልብስ አመት ከ6 ወር በላያችን ላይ። ሳውዲ አረቢያ ውስጥ ኢትዮጵያውያን ላይ ያነጣጠረ ቤት ሰበራና ፍተሻው ተጠናክሮ ቀጥሏል የሚለው ሌላው የአይን ምስክር በሰው ሀገር ለሚዋከቡት ወገኖች በኢትዮጵያ ቆንስላ በኩል በቂ ድጋፍ እየተደረገ አይደለም ባይ ነው። በኢትዮጵያኖች ላይ ብቻ ያነጣጠረ የቤት ለቤት አፈሳና ሰበራ እየተካሄደ ነው። ብዙ ኢትዮጵያኖች እየተሰቃዩ ነው የሚገኙት። በተደጋጋሚ የኢትዮጵያ መንግስትና የሚመለከተው አካል ልባት እንዲሰጠን እየጠየቅን እንገኛለን። ነገር ግን ከማንኛውም አካል እርዳታ እያገኘን አይደለም። ይባስ ተብሎም ኢትዮጵያ ኤምባሲ አካባቢ ድርጊቶቹን ለመንግስት በማሳወቅ ዲስ ኤምባሲ ተሰርቶልን ቢያንስ ህገወጥ የሚባሉ ዜጎች ወደ ሀገር እንዲገቡ የተደረገ ያለበት ሁኔታ አለ። እሱም ቢሆን በቂና በአግባቡ እየተከናወነ አይደለም። በተለያየ ጊዜ ጥቂትም ቢሆኑ ወደ ኢትዮጵያ ተመለሱ የሚሉ ዜናዎችን እንሰማለን እና እንደዚህ አይነቶቹ ሰዎች እንዴት ነው እየተመለሱ ያሉት? በአጠቃላይ ሽሜቲ ማረሚያ ቤት ከሌሎች ዜጎች ውጭ ባለፈ መልኩ በእኛው ዜጎች እየተሰቃየንና እየተጎዳን እንደሆነ የሚወጡ መረጃዎችና ድርጊቶች አሉ። በብዛት እየተሰራ ያለው እዛ አካባቢ በሙስናም እንደሆነ አንድ ሰው ከ2000 ሪያል እስከ 3000 ሪያል እየከፈለ በፍጥነት ፕሮሰሱን ጨርሶ እየሄደ እንዳለ ነው እየተሰማ ያለው። ይህንን ለሚመለከተው አካል በተለያዩ መረጃዎች ለመስጠት ሞክረናል። የተደረገ ልባት የለም። በአንጻሩ በጣም በርካታ ታማሚዎች እንዳሉና ገንዘብ የመክፈል አቅም ስለሌላቸውም ስቃይ ውስጥ ይገኛሉ ነው ያለው። ይህን መሰል ተመሳሳይ ችግር መኖሩን የገለጹልን በርካቶች ናቸው። መረጃ እጃቸው ላይ ያለ የሚከራከርላቸው ወገን ባለመኖሩ ለስር የተዳረጉ እነሱ በጎን ይከፈላል የሚሉትን በሺህ የሚቆጠር የሳውዲ ገንዘብ መክፈል ባለመቻላቸውም ተገቢውን ትብብር ከኤምባሲያችን አላገኘንም የሚሉትም ቁጥራቸው ቀላል አይደለም። እንዲህ ያለውን አቤቱታ ይዘን የደወልንላቸው በጅዳ ቆንስላ ጀነራል አምባሳደር አብዱ ያሲን ዛሬ ከንጋቱ ጀምሮ በሺዎች የሚቆጠሩ ችግር ላይ የሚገኙ ኢትዮጵያውያንን ለመርዳት በስራ መጠመዳቸውን በመግለጽ ለማንኛውም ማብራሪያ አዲስ አበባ ወደሚገኘው መስሪያ ቤት ወይም የቃል አቀባይ ጽህፈት ቤት ደውሉ በማለታቸው ከቢሮአቸው ወገን ያለውን ምላሽ ማካተት አልቻልንም። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይን ለማግኘት ያደረግነው የስልክ ጥሪም አልተመለሰም። ሸዋዬ ለገሰ ያጠናቀረችው ዘገባ ነበረ።
ፌስቡክ ስርጭታችንን የሚከታተሉ በርካታ አድማጮች ሳውዲ አረቢያ በሚኖሩ ኢትዮጵያውያን ላይ የሚፈጸመው ግፍ እዚህ ከተዘገበውና በየመገናኛ ዘዴው ከሚነገረው በላይ መሆኑን እየጠቃቀሱ እየጻፉ ነው። የኢትዮጵያ መንግስትም በጉዳዩ ላይ አስቸኳይ መፍትሄ እንዲሰጥ የሚያሳስቡ አሉ። ምናልባት ይህ ጉዳይ በዚህ አበቃም፣ ወደፊትም እየተከታተልን እንዘግብ ይሆናል። ወደ ሳምንታዊ ዝግጅታችን እንለፍ። ጤናና አካባቢ ነው። ባለፈው ሳምንት የዓለም ጤና ድርጅት ለአንድ የወባ በሽታ መከላከያ ክትባት እውቅና ሰጥቷል። የዛሬው ጤናና አካባቢ ስለ ክትባቱ ምንነትና ጥቅሙ ያወሳል። ሸዋ እየለገሰነች ያጠናቀረችው። ባለፈው ሳምንት ረቡዕ የዓለም የጤና ድርጅት ከፍተኛ ስኬት መሆኑን ጠቅሶ እውቅና የሰጠው የወባ መከላከያ ክትባት ለ30 ዓመታት በምርምርና ሙከራ ላይ የቆየ መሆኑ ነው የተሰማው። ክትባቱ ውጤታማ መሆኑ የተረጋገጠው የዛሬ 6 ዓመት ነበር። በተለይም ከጎርጎሮሳዊ 2019 ዓ.ም ጀምሮ በጋና፣ ኬንያና ማላዊ በስፋት የክትባቱ ሙከራ ሲከናወን ቆይቷል። በዚህ የሙከራ የወባ ክትባት መርሃ ግብር ስር ከ800 ሺህ የሚበልጡ ህጻናት ቢያንስ አንድ ጊዜ እየተከተቡ ሲሆን የዓለም የጤና ድርጅት እንደሚለው በክትባቱ ምክንያት አስጊ ነገር አላጋጠመም። የክትባቱን ፍቱንነት በተመለከተ የወጣው መረጃ እንደሚለው ከተከተቡ 40 በመቶ ከወባ በሽታ ሲከላከልላቸው፣ 30 በመቶ ለሚሆኑት ደግሞ ከነበረባቸው የጠና ህመም እንዲያገግሙ ረድቷል። የዓለም የጤና ድርጅት ለክትባቱ እውቅና በሰጠበት ባለፈው ሳምንት ዋና ዳይሬክተሩ ዶክተር ቴዎድሮስ አድሃኖም የብዙዎችን ህይወት ለማትረፍ ያስችላል በሚል ክትባቱ በስፋት ጥቅም ላይ እንዲውል ድርጅቱ ውሳኔ ማሳለፉን ገልጸዋል። ዛሬ የዓለም ጤና ድርጅት በዓለም የመጀመሪያው የወባ ክትባት በሰፊው ጥቅም ላይ እንዲውል ወስኗል። ውሳኔውም በጋና በኬንያና በማላዊ በመካሄድ ላይ ባሉት የሙከራ የክትባት መርሃ ግብሮች ውጤት ላይ መሰረት ያደረገ ነው። ክትባቱ ከ2019 ጀምሮ ከ800 ሺህ በላይ ለሚሆኑ ህጻናት ተዳርሷል። ለረዥም ጊዜ ሲጠበቅ የነበረው ይህ የወባ ክትባት ለሳይንስ፣ ለልጆች ጤናና ወባን ለመቆጣጠር ከፍተኛ ስኬት ነው። ይህ ክትባት እስካሁን ካሉት የወባ መከላከያ ዘዴዎች ጋር ተዳምሮ በየዓመቱ በሺና በ10 ሺዎች የሚገመቱ የወጣቶችን ህይወት ሊያተርፍ ይችላል። ለወባ ክትባት ተገኘ ማለት ሌሎች ከዚህ ቀደም ወባን ለመከላከል ይደረጉ የነበሩ ጥንቃቄዎች ቀሩ ማለት አይደለም። ለወባ ትንኝ መራቢያ የሚሆኑ ውሃ የሚያቁሩ አካባቢዎችን ማድረቁ፣ መድኃኒት የተነከሩ የመኝታ አጎበሮችን መጠቀሙም ሆነ የወባ ትንኝን ሊያጠፉ የሚችሉ መድኃኒቶችን ሳያሰልሱ መጠቀም ሊዘነጋ የማይገባው ተግባር ነው። ክትባቱ ለልጆች የታቀደ ሲሆን ከ2 ዓመት በታች ላሉ ከሌሎች በሽታዎችን ለመከላከል አቅም ከሚሰጡ ክትባቶች ጎን ለጎን እንዲሰጥ ነው የታቀደው። ኬንያ ውስጥ ለምሳሌ በክትባቱ የሙከራ መርሃ ግብር አማካኝነት ከ200 ሺህ የሚበልጡ ህጻናት ክትባት አግኝተዋል። በዓለም የጤና ድርጅት እውቅና የተሰጠው የመጀመሪያው የወባ ክትባት ምዕራብ ኬንያ ውስጥ ትልቅ ውጤት እያስገኘ መሆኑ ነው የተሰማው። ኪሱሙ በሚባለው የኬንያ አውራጃ በሚገኝ ሐኪም ቤት የሚሰሩት ነርስ ሳሎሚ ሱቱማ ክትባቱ ትልቅ ለውጥ አምጥቷል ይላሉ። አዎ፣ ክትባቱ በጣም ትልቅ ለውጥ አምጥቷል። ቀደም ባሉት ዓመታት በዚህ ወቅት ከሐኪም ቤታችን አልጋዎች 70 በመቶ በወባ ታካሚዎች ይሞሉ ነበረ። በተቃራኒው አሁን ከ16 አልጋ 3 ቢሆኑ ነው የወባ ታማሚዎች። ያ በመቶኛ ሲሰላ ደግሞ በጣም ዝቅተኛ ነው። የወባ ክትባቱ እውቅና ማግኘት እጅግ ካስደሰቷቸው ቀዳሚው የአፍሪቃ ህብረት ነው። በተለይም ከሳህራ በስተደቡብ ባሉት የአፍሪቃ ሀገራት ወባ በየዓመቱ የሚያደርሰው የሰው ህይወት ጥፋት በመላው ዓለም ከሚያደርሰው እጅግ የበዛ በመሆኑም የአፍሪቃ የበሽታዎች መከላከል ኮሚሽን ክትባቱ በብዛትና በቶሎ እንዲገኝ ጥያቄውን አቅርቧል። የድርጅቱ ዳይሬክተር ዶክተር ጆን ኤን ኔኬሴንጎን የክትባቱ መገኘት በየዓመቱ ከቲቢና ኤችአይቪ ጋር ተዳምሮ በሚሊየን የሚገመት የሰው ህይወትን አፍሪካ ውስጥ በሚቀጥፈው ወባ ላይ የሚካሄደውን የመከላከል ዘመቻ ውጤታማ ያደርገዋል የሚል ተስፋቸውን ገልጸዋል። ክትባቱ ተቀባይነት ማግኘቱ ትልቅ ነገር መሆኑን የገለጹልን በፌዴራል ጤና ሚኒስቴር የበሽታዎች መከላከልና መቆጣጠር ዳይሬክተር ወይዘሮ ህይወት ሰለሞን እስካሁን ባሉት ወባን የመከላከል ዘዴዎች ላይ ተጨማሪ እንደሚሆን ይናገራሉ። ሀገራችን እንግዲህ ወባ ከሚጠቁ የዓለም ሀገራት መካከል አንዷ ነች። ምንም እንኳን ወባን አስመልክቶ በተሰሩ በርካታ ስራዎች የነበረው ጫና ቢቀንስም አሁን ደግሞ ባለው ሁኔታ ሀገራችን
ወባን ከመከላከል ከመቆጣጠርም አልፋ ወባ ማጥፋት የሚል ስትራቴጂን ነድፋ ነው የተንቀሳቀሰች ያለችው። ያው ብዙ ስራዎችም በባለፉት 3 ዓመታት ከዚህ ጋር ተያይዘው ሲሰሩ ነበር እና ወባን ለማጥፋት ደግሞ አሁን እየተጠቀምንባቸው ካሉ የወባ መከላከልና መቆጣጠር ስልቶች በተጨማሪ ክትባት እንደ አንድ አማራጭ ሆኖ መምጣቱ በጣም ጥሩ ነው። ምክንያቱም ይሄ ክትባት እንግዲህ ህጻናት ላይ ነው የሚሰጠው። ያው እድሜያቸው ከ6 ሳምንት እስከ 17 ወር ድረስ ያሉ ህጻናትን በዚህ ክትባት ደግሞ የምንሸፍን ከሆነ ከሚደረጉ እነዚህ የወባ መከላከል ስራዎች ቁጥጥር ስራ አለ። በዋነኝነት ያው ለሁሉም እድሜ ክልል ላይ ስላሉ ሰዎች የምንጠቀምበት የመኝታ አጎበር ማደል፣ ይህንን በየ3 ዓመቱ ምትክ አጎበር እየሰጠን ሽፋኑን ማስጠበቅ ስራ አለ። በተጨማሪ ደግሞ በልዩ ሁኔታ በርጭት መሸፈን ያለባቸው አካባቢዎች ላይ የቤት ውስጥ የጸረ ወባ ትንኝ ርጭት ይሰራል። ሌሎችም ደግሞ የትንኝ ቁጥጥር ስራዎች አሉ። ወባን ቶሎ ብሎ መመርመር እንዲሁም ደግሞ ወባ የተገኘበትን ሰው ማከምና ማዳን ዋነኛ ስልት ነውና እነዚህ ሁሉ እንደ ተጨማሪ ድጋፍ ሆኖ የክትባት አማራጭ መምጣቱ ለሀገራችን በጣም ጥሩ ተስፋ ነው። ይበልጥም ደግሞ ወባን ለማጥፋት እየተደረገ ላለው እንቅስቃሴ ለኢትዮጵያን ብቻ ሳይሆን አሁን በመላው ዓለም በተለይ እነዚህ ወባ ኢንደሚክ የሆኑ ሀገራት ያው ወባን ማጥፋት የሚለው ወደ ሀገራዊ ፖሊሲ ስልታቸው እያስገቡ ስለሆነ በጣም ጥሩ አማራጭና ጥሩ እድል ነው ብዬ ነው የምወስደው። ወይዘሮ ህይወት እንደነገሩኝ ከወባ ጋር በተገናኘ ከመስክ ስራ እየተመለሱ ነበርና ምንድን ነው ያያችሁት? የዘንድሮው ይዞታ ምን ይመስላል? እንግዲህ ያው ወባን በተመለከተ ያው ሀገራችን አብዛኛው የቆዳ ስፋት 3/4 የሚሆነው የሀገራችን መልክዓ ምድር ለወባ በሽታ ስርጭት ምቹ ማለትም ለወባ ትንኙ ምቹ የሆነ መልክዓ ምድር ነው። እንግዲህ ከዚህ አንጻር ደግሞ የኢትዮጵያ ወባን ሁኔታ በምናይበት ጊዜ ወቅቱን ጠብቆ የሚተላለፍ ነው። አሁን ደግሞ ያሳለፍነው ትልቁ የዝናብ ወቅት አለ። እሱ እየወጣ ነው። ከወጣ በኋላ እንግዲህ ትልቁና ዋነኛ የወባ መተላለፊያ የምንለው ወቅት ነው የሚሆነው። በዋነኝነት ከመስከረም ጀምሮ እስከ ታህሳስ ድረስ ነው የሚዘልቀው እና በዚህ ጊዜ የሚሰሩ በተለይ ደግሞ ህብረተሰቡን እያሳተፍን ያው መደበኛ የወባ መከላከል ስራዎች በቋሚነት አመቱን ሙሉ ለምሳሌ የመኝታ አጎበርን መጠቀም በአግባቡ፣ ሌሎችም እንደዚሁ ከሕክምና ከክትትል ህብረተሰብን ማስተማር ጋር የሚሰሩ ስራዎች እንዳሉ ሆኖ በተለይ ደግሞ የአካባቢ ቁጥጥር ህብረተሰቡን ተሳታፊ እያደረግን ተማሪዎችን፣ መምህራንን፣ የተለያዩ ሴክተርም ላይ ያሉ መስሪያ ቤቶችንም አብሮ የዚህ እንቅስቃሴ አካል እያደረግን የሚሰራበት ወቅት ነው። በጋራ ወባን የመከላከል ስራውን እርስ በርስም መደጋገፉ እንዲሁም ደግሞ ወባን እናጠፋለን ብለን እንደ ሀገርም የጀመርነውን ስራ ያው በቁርጠኝነት እንድንሄድ የዋና የወባ መተላለፊያ ወቅትን ምክንያት በማድረግ የወባ ሳምንት ተብሎ የሚከበር ነገር አለ። ያው ይሄን የህብረተሰብ ንቅናቄውን ለመፍጠር ነው እንጂ በአንድ ሳምንት ብቻ የሚገደብ ስራ አይደለም እና ይሄንን ነገር ለመመልከትም ነው። አሁን አጋጣሚ ደቡብ ክልል ውስጥ ነው ያለሁት፣ ወደ ጋሞ ዞን ነው። እዚያ አካባቢም እንደዚሁ ወባን በተመለከተ ህብረተሰቡ የሚሰራውን ስራ በተለይ ደግሞ ዋነኛ የወባ መተላለፊያ ስለሆነ ምን እየተሰራ እንደሆነ በዚህ ላይ ደግሞ ወባን ማጥፋት የሚባለውን እርምጃ ከተጀመረም በኋላ ሌሎችም እንደ ትምህርት ሴክተሩ የመሳሰሉትም በቅንጅት እየሰሩ ያሉትን ነገር በጋራ ለማየት እና የወባ ሳምንትንም አብረን ለማክበር ነው የመጣው። ስለዚህ ያው ጥሩ እንቅስቃሴዎች አሉ። ይበልጥ ግን ህብረተሰቡ አሁንም ቢሆን ምክንያቱም በብዙ አካባቢ ለተከታታይ ዓመታት የወባ ሁኔታ እየቀነሰ መጥቷል። ያንን ተከትሎ ደግሞ በተወሰነ የህብረተሰቡ የወባ መከላከያ አጎበርን የመሳሰሉት ላይ አጠቃቀም ላይ ክፍተት እየተፈጠረ ነው ያለው እና ይሄ ነገር በጣም ሊታረም ሊቀረፍ የሚገባው ነገር ነው። ይሄንን እየተመለከትን ነው ያለ ነው። በተጨማሪ ደግሞ በተለይ ተማሪዎች ህብረተሰባቸውንም እንደ ለውጥ ኤጀንት ሆነው የሚያግዙበት ሁኔታ አለና በትምህርት ቤቶች አካባቢ ላይ በስፋት ስለ ወባ ማስተማር ተመልሶ ተማሪዎችም በቤተሰባቸው፣ በአካባቢያቸው፣ በማህበረሰባቸው የለውጥ ኤጀንት ሆነው እንዲያገለግሉ ድጋፍና ክትትል እየተደረገ ነው። ለወባ ክትባት መገኘቱ አዎንታዊ ዜና ቢሆንም ክትባቱን በብዛት አምርቶ በሽታው የከፋ ጉዳት ለሚያደርስባቸው ሆኖም በቂ የምርምር ዘርፍም ሆነ የገንዘብ አቅም ለሌላቸው እንደ አፍሪቃ ላሉት አካባቢዎች በበቂ መጠን ማቅረብ ዋና ጥያቄ ነው። ክትባቱን ያዘጋጀው የእንግሊዙ የመድኃኒት ኩባንያ ግላስጎ ስሚዝ ክላይን ሙከራውን ለማካሄድ 10 ሚሊዮን ክትባት አቅርቧል። ለመግዛት ለሚፈልግም ክትባቱን ባዘጋጀበት ወጪ ላይ 5% ብቻ ጨምሬ ለገበያ አቀርባለሁ እያለ ነው።
አድማጮች ለሰጡን ማብራሪያ በፌዴራል ጤና ሚኒስቴር የበሽታዎች መከላከልና መቆጣጠር ዳይሬክተር ወይዘሮ ህይወት ሰለሞንን በማመስገን ለዛሬ ያልነውን በዚሁ አበቃን። ሸዋዬ ለገሰ ነኝ። ሰላም ሁኑ።